ይህ የወታደር አለቃ ለአንድ ሹፌር ለወታደሩ የወደቀ የሆነ ካንዲ ይሰጠዋል። ከዚያም በአፉ ካደረገም በኋላ እሱም ማታ ለማምለጥ እያሰበ ስለነበረ ይህን ካንዲ ለማዋጥ በትክክል አላሰበም ነበር። ታዲያ ይህን ከዋጠ በኋላ ማታ በሩጫ ከዚያ ቦታ ላይ ለማምለጥ ይታገላል። ከዚያም እየሮጠ ነበር። ነገር ግን ሰዓቱ በከፍተኛ ፍጥነት ለመሮጥ ብቁ እንዳልሆነ ያረጋግጣል። እዛ ላይ የተከላቸውን እንጨቶችንም ምልክት ያደርጋል። ሙሉ በሙሉ ይህን ካረጋገጠ በኋላ ከላይ ፊት ለፊት ብርሃን ይታያል። ይህንን ተስፋ እያሰነቀ ባለበት ሰዓት ግን መሳሪያ ሲተኩስ ይሰማልና ሌሎች ወታደሮች ሳይነሱ ተመልሶ ገብቶ ይተኛል። በሚቀጥለው ቀን ግን የሚሊተሪ ሚሽን ነበራቸውና በዚህ አጋጣሚ ለማምለጥም አንድ ካርድ ይወስዳል። ከዚያም የሱን ፎቶ ቆርጦ ያወጣል። ከዚያም ቦታ ለማላጠፍ ቢሞክርም ግን ከፍተኛ ፍጥነት በምን ያህል ቢሞክር ግን ይህንን ማተብ ማግኘት አልቻለም ነበር። ወዲያውኑ ግን ወደ ሱፔሪየር ወይንም ደግሞ ወደ ኃላፊዎቹ ቢሮ ይገባል። በሩንም ሰብሮ ይገባና ማተብ አውጥቶ በፎቶ ላይ ይመታል። ይህን ካደረገ በኋላ ለማምለጥ ሙሉ በሙሉ ያሳካል። ከዚያ በኋላ ግን ሌሎች ወታደሮች እየተመለከቱ ስለነበረ ወዲያውኑ ወደ እነሱ ያመራል። ከዚያም የጣሉትን ሲጋራ ያይና ለምርመራ የመጣ ወታደር ይመስልና እነሱን ያታልላቸዋል። ከዚያም ማይክሮስኮፕ አንስቶ ሁሉንም ሰዎች ሲመለከት በጣም መንገዱ ለመውጣት አስቸጋሪ እንደሆነ ይገባዋል። ግን አንድ ወታደርም ሰክሮ የወደቀ ወታደር ይመለከታል። ከዚያም ቁልፉ አንዱ ባዶ እንደሆነ ያያል። ወዲያውኑም ይህን ወታደር አለቃ ለማውጣት የሚሄድ ሰው ይመስልና የሱ ሹፌር ሆኖ ከበሩ ላይ እየወጣ ነበር። በሩ ላይ ያሉት ጥበቃዎች ግን ለማስቆም ሲሉም እጁን ከኋላው ይጭልበታል። ግን ውሃ ፈልጎ ስለነበር ወዲያውኑ ውሃ ይሰጠዋል። ታዲያ እነዚህ ወታደሮችም አለቃውን ሲያዩ ምንም ሳያስቆሙት ያሳልፉታል። እሱም ልክ እንደወጣ መንገድ ላይ ይህንን የወታደር አለቃ ጥሎት ይሄዳል። ከዚያም ራሱን ሜዳ ላይ ወድቆ ያገኛል። ከዚያም በኋላ የተወሰነ እንደሄደም መኪናው ጋዝ ይጨርስና ይቆሙበታል። ታዲያ ይህ ሰው ከኋላው ሌሎች ሰዎች እየመጡ ስለነበረ እንዳይጠረጥሩት ወዲያውኑ ይህንን ማለፊያ መታወቂያ ካርድ ያሳያቸዋል። ከዚያም መነጽሩን አሳይቶ ምንም ፍርሃት እንደሌለና እርግጠኛ እንደሆነ ያስመለክታቸዋል። እነዚህ ሰዎች ግን የሆነ ችግር እንዳለ ያስቡና ወዲያውኑ እየደወሉ ነበር። ታዲያ ላለቃቸው ደውሎ ሲያወሩም ወዲያውኑ ያስቆማቸዋል፣ መሳሪያቸውንም ይቀማቸዋል። ነገር ግን ወደ ላይ እየተተኮሰ ስለነበረ መኪናው መንቀጥቀጥ ይጀምራል። ከዚያም በኋላ መኪናው ይገለበጣል። ሌሎችም ወታደሮች ይመጡና ተደጋጋሚ ይተኩሳሉ። እሱ ለሰውነቱ ግን ሌሎች ወታደሮች ከለላ አድርጎ ነበር። እንደሞተ ሰውም ይወድቃል። ይህንን ሲመለከቱ ሞቷል ብለው ትተው ይሄዳሉ። ነገር ግን ሰውየው በዚያ ፍጥነት ይነሳና መሮጥ ይጀምራል። ወታደሮቹም በጣም ብዙ መሳሪያ መተኮስ ይጀምራሉ። ነገር ግን እሱ ድንበሩን እስኪያቋርጥ ድረስ በቻለው መጠን ይሮጣል። ከዚያም ዘሎ ወደ አንድ ባህር ይገባል። ከዚያም በኋላ የባህሩ ግፊት ወደ ዳር ወስዶ ይጥለዋል። ነገር ግን ከተነሳ በኋላ ቀንና ማታ በቻለው ፍጥነት ይሮጣል። ከዚያም ወደ ድንበሩ አካባቢ ያለ አንድ ስልክ ያነሳል። ከስልኩም ላይ ሰውነቱን ማንነቱን ካብራራ በኋላ እየሮጠ ማምለጥ ሲሞክር ግን ሌላ ወታደር መጥቶ ይተኩሰዋል። እሱ በጣም በህመም እየተሰቃየ ነበር። ነገር ግን ድንበሩን ለመድረስ በጣም እየሮጠ ነበር። ታዲያ ፊልሙ ፓርቱ እንዲሰራላችሁ ኮሜንት ላይ አድርጉልኝ። ፎሎ ማድረግ አይረሳ፣ ላይክ ማድርጉ እንዲሁም ሼር አድርጉ። እናም ድንበሩ ላይ ደርሶ ወዲያውኑ እጁን ድንበሩ ላይ ይጥላል። ይህን ሲመለከት በጣም ብዙ ወታደሮች እዚያ ቦታ ላይ ይመጣሉ። ታዲያ ይህ ወታደርም እሱን ትቶ ይሄዳል። ከዚያ